ከአንዲት የእንባ ዘለላ እስከ ዓለም አቀፍ ዝና ለሰከንዶች ሳቅና ደስታ የተከፈተ የድል በር። አስገራሚው አልበርት የኢንተርኔቱ ዓለም ልዩ ቅመም። ይህ የምትመለከቱት ሕፃን እየተወነ እንዳይመስላችሁ እውነተኛ አጋጣሚ ነው። እንዴት? ተከተሉንማ። በህይወት መንገድ ላይ ውጣ ውረዶች፣ ያልታሰቡ ክስተቶችና ድንገተኛ አጋጣሚዎች የሰው ልጅ ዕጣ ፈንታ በቅጽበት የመቀየር አስገራሚ ኃይል አላቸው። አንዳንዶች ዓመታትን ሙሉ ደክመው ጥረውና ግረው የሚያገኙትን ዝናና እውቅና፣ ሌሎች ደግሞ ባልተሰናዱበትና ባልጠበቁት አጋጣሚ ባይን ቅጽበት ሲጎናጸፉት ማየት የተለመደ ሆኗል። በተለይም በኢንተርኔቱ ዓለም። ለዚህ ደግሞ ተጨባጭ ምስክር የሚሆነን በምዕራብ አፍሪካዊቷ ጋና ገጠራማ መንደር ውስጥ የተከሰተው የትንሹ አልበርት አፎሱ ኒኬቲያ አስደናቂ ታሪክ ነው። መቼም አልበርትን የማያውቅ ማህበራዊ ሚዲያ ተጠቃሚ አለ ተብሎ አይታሰብም። አንድ ሕፃን በሆነ በተሰጠው ምግብ ተበሳጭቶ አፉን ከፍቶ በሚመር ሁኔታ እያለቀሰ ሳለም በቅጽበት የተከናወነ አንድ ትንሽ ነገር ስሜቱን ሙሉ በሙሉ በመቀየር ፈገግ እንዲል አደረገው። ያቺ አንዲት ሰከንድ በካሜራ ሌንስ ውስጥ ገብታ በማህበራዊ ሚዲያ ገጾች ላይ ስትበተን የዚህን ሕፃን ህይወት ብቻ ሳይሆን የቤተሰቡንም ዕጣ ፋንታ ለዘላለም የሚቀይር አዲስ ምዕራፍ ከፈተች። እድልም በር አንኳኳች። አልበርትም የወግ ማድመቂያ ሆነ። የሕፃኑ አልበርት ቅጽበታዊ ለቅሶና ሳቅ ምንም አይነት ትወና ዝግጅት ወይም የተቀነባበረና በዳይሬክተር የተመራ አልነበረም። ተፈጥሮ ቁልጭ እንዳለች የተቀረጸ ቪዲዮ ነው። በወቅቱ ትንሹ አልበርት በቤታቸው ውስጥ የሚፈልገው ምግብ ስላልተሰጠው ተበሳጭቷል። የሚፈልገው ያም ፍሬ ቢሆንም የተሰጠው የስኳር ድንች ነበር። በዚህም ምርር ብሎ አለቀሰ። በዚያም ቅጽበት አያቱ የልጁን ማልቀስ ለማስቆምና ትኩረቱን ለማስቀየር የሚፈልገውን እየዘመሩ ምግብ ይሰጡታል። አልበርት ማልቀሱን በአንድ ቅጽበት አቁሞ በአይኖቹ ውስጥ ያቀረረውን እንባ ሳይጠርግ በድንገት ድንቅና እጅግ ተላላፊ የሆነ የፈገግታና የሳቅ ስሜትን ያሳያል። እንባውን ሳይጠርግ ሳቀ። አጎቱም እንዳጋጣሚ ቀረጸው። አጎቱ የቀረጸው ለአባቱ ለመላክ እንጂ በኢንተርኔት ለመልቀቅ አልነበረም። ነገር ግን የአልበርት አጎት ስልኩን ሲሸጠው ስልኩን የገዛው ሰው ቪዲዮውን አግኝቶ በቲክቶክ ለቀቀው። በ7 ሰዓታት ውስጥ ወደ 400 ሚሊዮን እይታ አገኘ። ይሄ የሆነው ከዛሬ 3 ዓመት በፊት አልበርት ገና የ7 ዓመት ልጅ እያለ ነበር። ይህ ስሜት በአጭር ሰከንዶች ውስጥ ከማልቀስ ወደ ሳቅ የተደረገው ሽግግር በቪዲዮ ተቀርጾ በቅድሚያ በቲክቶክ እና ዋትስአፕ ላይ ተለቀቀ። በአጭር ጊዜ ውስጥም ቪዲዮ የቋንቋ የባህልና የጂኦግራፊያዊ ድንበሮችን ጥሶ በመላው ዓለም የመገናኛ ብዙሃንና የማህበራዊ ሚዲያ መድረኮች ላይ እንደ ሰደድ እሳት ተሰራጨ። አስቡት፣ የእናቱ ምግብ መከልከል፣ የአያቱ የሚፈልገውን ምግብ ማቅረብና መዘመር፣ የአጎቱን መቅረጽና ስልኩን መሸጥ፣ ስልክ ገዢውም ወደ ማህበራዊ ሚዲያው ማውጣት ያጋጣሚ እንጂ ታስቦበት የተደረገ ትወና አይደለም። በነገራችን ላይ ሕፃኑ አልበርት ያለ ጊዜው የተወለደና በማሞቂያ ክፍል ውስጥ ሆኖ በሐኪም እርዳታ ያደገ ልጅ ነው። መጓዝ የጀመረውም በ3 ዓመቱ ሲሆን ለማውራትም የሚቸገር በኦቲዝም ጥላ ስር ያለ ሕፃን ነበር። በመሆኑም አልበርት ለቤተሰብ ልዩ እንክብካቤን የሚፈልግ ሕፃንም ነበር። ነገር ግን ከዚህ በተቃራኒ ሂዶ አልበርት የሳቅ ንጉስ ሆነ። በዓለም ዙሪያ ያሉ ሚሊዮን ሰዎች የራሳቸውን ህይወት አጋጣሚ፣ ጭንቀትና ድንገተኛ ደስታ ለመግለጽ የዚህን ሕፃን ምስልና ቪዲዮ እንደ ሚም መጠቀም ጀመሩ። አልበርት ዛሬም የሚም ንጉስ ሆኗል። የቪዲዮው ዓለም አቀፍ ተቀባይነት ማግኘት በጋና ህዝብና በመገናኛ ብዙሃን ዘንድ ትልቅ ኩራትና የመነጋገሪያ ርዕስ ሆነም። አልበርትና ቤተሰቡ ይኖርበት ከነበረው ገጠራማ አካባቢ ተነስተው የጋና ታዋቂ የቴሌቪዥንና የሬዲዮ ጣቢያዎች ዋነኛ እንግዳ ለመሆን በቁ። በጋና ጎዳናዎች ላይ የልጁ ምስል በታላላቅ ማስታወቂያዎች ላይ መታየት ጀመረ። ህዝቡ አልበርትን ሲመለከት የደስታና የፈገግታ ምልክት አድርጎ የተቀበለው ሲሆን በርካታ ድርጅቶችም የንግድ ምልክታቸው ማስታወቂያ ለማሰራት ተፎካከሩ። አልበርትን ባራዳ ቋንቋ ፈመሰ። ዝናው ምናኘ። ሳቅና ለቅሶ ዓለም አቀፍ ቋንቋ በመሆኑ በቀላሉ በዓለም አቀፍ ተዳረሰም። ከቪዲዮው መሰራጨት በፊት የነበረው አነስተኛና ዝቅተኛ የቤተሰቡ የኑሮ ደረጃም ሙሉ በሙሉ ተቀየረም። ከማህበራዊ ሚዲያ ገቢዎች፣ ከንግድ ማስታወቂያዎችና ከተለያዩ በጎ አድራጊዎች በተገኘ ድጋፍ ቤተሰቡ የተሻለ ኢኮኖሚ አቅም መገንባት ቻለም። ይኸው ድንገተኛ ክስተት ለትንሹ አልበርት ጥራት ያለው የትምህርት ዕድል እንዲያገኝ፣ የተሻለ የሕክምናና የእንክብካቤ ደረጃ እንዲኖረው መንገድ ጠርጎለታል። አልበርት ዛሬ ሚሊዮነር ከመሆኑ ባለፈም የጤና ሁኔታው ተሻሽሎ የ3ኛ ክፍል ተማሪና የ11 ዓመት ታዳጊ ሆኗል። ዛሬ ላይ አልበርት የጥቂት ሰከንድ ቪዲዮ የተቀረጸበት ሕፃን ብቻ አይደለም። ያደገ ትምህርቱን በስርዓት የሚከታተልና በማህበራዊ ህይወቱ ውስጥ ንቁ የሆነ ልጅ ሆኗል። የበጎ አድራጎት አምባሳደር፣ የማስታወቂያ ሰሪዎች አልበም ሆኗል። ቤተሰቦቹ የፈጠሩለትን ህዝባዊ ዕውቅና በአግባቡ በመያዝ ትምህርቱ ላይ እንዲያተኩርና ተፈጥሯዊ የህፃንነት ጊዜውን በአግባቡ እንዲያሳልፍ እየደገፉት ይገኛሉ። አልበርት አሁንም ቢሆን በጋና ውስጥና በዓለም
አቀፍ ደረጃ እንደ ተስፋና የደስታ ምልክት ተደርጎ ይታያል። ታሪኩ በቀጣይነት በማህበራዊ ሚዲያዎች ላይ የሚነሳ ሲሆን የእሱ አደግ ማለት እና የህይወት ጉዞ በብዙ ተከታዮች ዘንድ በጥብቅ ይከታተላል። የአልበርት ታሪክ ከተራ የማህበራዊ ሚዲያ አጋጣሚ በላይ ለሆነ ትልቅ ፍልስፍናዊ እውነት ማሳያ ነው። የሰው ልጅ ህይወት አስቀድሞ በተጻፈ ወይም በታቀደ መስመር ብቻ የሚጓዝ ሳይሆን ባልተሰናዱበት አጋጣሚዎች የሚቀረጽ መሆኑን ያሳያል። በእናት እቅፍ ውስጥ ሆኖ በማልቀስና በመሳቅ መካከል በነበረችው በአንዲት ሰከንድ ውስጥ የትላንት ህይወቱ ተሰረዘ፣ አዲሱ ዕጣ ፈንታው ደግሞ ተጻፈ። ብዙ ጊዜ የሰው ልጅ ወደፊት ህይወቱን ለመቅረጽ 10 እና 20 ዓመታትን ያቅዳል። ነገር ግን የሰው ልጅ ዕጣ ፈንታ አብዛኛውን ጊዜ የሚወሰነው ባልተጠበቁ አጋጣሚዎች ነው። አልበርትና ቤተሰቡ ያንን ቪዲዮ ለመቅረጽ አልታገሉም፣ ዝናም አልጠየቁም። ነገር ግን አጋጣሚና ጊዜ ሲገናኙ የሰው ልጅ ህይወት እንዴት እንደሚቀየር ትልቅ ትምህርት ይሰጠናል። የአልበርት ቪዲዮ በመላው ዓለም ተቀባይነት ያገኘው የሰው ልጅ ሁለንተናዊ ስሜት በመንካቱ ነው። ማልቀስና መሳቅ የቋንቋ የዘር ወይም የባህል ድንበር የላቸውም። የአልበርት ፈገግታ በየትኛውም የዓለም ክፍል ላለ ሰው የደስታና የተስፋ ስሜት ይሰጣል። ይህም የሰው ልጅ በስሜት ደረጃ ምን ያህል አንድ እንደሆነም ያሳያል። ልጁ እያለቀሰ በነበረበት ቅጽበት ነው ታላቁ ሳቅ የተወለደው። ይህ ለሰው ልጅ ህይወት ትልቅ ማሳያም ነው። ከትላልቅ ሐዘንና መከራ ጀርባ ትልቅ ስኬትና ደስታ ሊኖር እንደሚችል፣ በህይወት ፈተና ውስጥ የሚያልፍ ሰው ተስፋ ሊቆርጥ እንደማይገባ የአልበርት ታሪክ ያው ምስክር ነው። የትንሹ ጋናዊ አልበርት ታሪክ የማህበራዊ ሚዲያ ዘመን ያመጣው ታምር ብቻ ሳይሆን የሰው ልጅ ዕጣ ፈንታ ምን ያህል አስደናቂና ያልተጠበቀ እንደሆነ የሚያሳይ የታሪክ ሰነድ ነው። ከአንድ ገጠራማ መንደር ተነስተው በዓለም አቀፍ ደረጃ ተጽዕኖ ማሳደር መቻላቸው የሰው ልጅ እድል በማንኛውም ጊዜና ቦታ ሊቀየር እንደሚችል ያረጋገጠ ክስተት ነው። በእንባ የተጀመረው የዛሬው ታሪክ በሳቅ እንደቀጠለው ሁሉ የሰው ልጅ የህይወት ጉዞም በማንኛውም ሰከንድ አዲስ እድልና ተስፋን ይዞ ሊመጣ እንደሚችል አልበርት በፈገግታው አስተምሮናል። ለዛሬ ያዘጋጀንላችሁ የግሎባል ሚዛን መሰናዶ ይህ ነበርም። በሌላ አዝናኝና አስተማሪ ቪዲዮ እስክንመለስ መልካሙን እየተመኘን በቸር ቆዩ።